የሰው ልጅ ልቡን መፈለግ ያለበት 5 ቦታዎች ላይ ነው ተብሏል። አንዱ ሶላት ነው። 5 ቦታ ላይ ልቡን ፈልጎ ከልቡ ጋር ያልተገናኘ ሰው ልብ የለውም ተብሏል። አንዱ ሙስሊም ልቡን የሚፈልግበት ልቡን ሊያገኝበት የሚገባ ቦታ ሶላት፣ ዚክር ያለ ቁርአን እየቀራ ሶላት እየሰገደ ልቡን ያላገኘ ሰው አካሉና ልቡ ሩሑና ጀሰዱ ያልተዋሃደለት ሰው ልብ የለውም ማለት ነው። ትልቅ ሚሉትን ባለስልጣን ወይም የሚፈሩት የሚያከብሩትን ሰው ሰዎች የተንገሸገሹ ግራቀኝ እያዩ ቁና ቁና እየተነፈሱ አያናግሩም። ትልቅ ሰው ጋር ቀጠሮ አለኝ ብለው ሰዎች የቀናት ምናልባትም የሳምንታት ዝግጅት ሊያደርጉ ይችላሉ። ምን ልበል እሳቸው ፊት ስቀርብ፣ ምን አይነት ልብስ ልልበስ፣ እንዴት ልቁም፣ እንዴት ልቀመጥ ተብሎ ስነ ስርዓት ይጠየቃል። ዝም ተብሎ ትልቅ ሰው ፊት ዘው ተብሎ አይገባም፣ አይቆምም። ፈከይፈ ቢላሂ ረብል ዓለሚን። በልባችን ነው አላህ ፊት መቆም ያለብን። በልባችን ነው አላህ ፊት መቅረብ ያለብን። ስንሰግድ የሶላቱን ጣዕም መቅመስ መቻል አለብን። ካልሆነ አልሰገድንም ማለት ነው። የአካል እንቅስቃሴ ብቻ ቢሆን ከስግደት የሚፈለገው የሚያድነው ሌላም ኩፍር ሽርክ ላይ ያሉ ሰዎችም ሶላት ብለው ሄደው ይሰግዳሉ ለሚሰግዱለት አካል። የሙስሊም አሰጋገድ ከዛ የዘለለ መሆን አለበት። ወአቂሚ ሶላህ ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩ